በተለያዩ ምክንያቶች ነው አንዱ ግን ዋናና በጣም ከባዱ የሚባለው ያ በሁለቱ መካከል ያለ የሴክስ ወይም የፍቅር ያልጋ ላይ የፍቅር ጨዋታ ሲከሽፍ ወይም ቶሎ ሲጨርስ ያንን ሰው ያለ መረዳት ደክሞት ሊሆን ይችላል የመጀመሪያ ቀን እንደዚህ ሆነበት ወይ በሆነ ምክንያት ሊሆን ይችላል ግን ያንን ነገር ደጋግሞ እንዲያስበው ኡፍ ነው ያረካሁም ኡፍ አንተ ቶሎ ነው የምትጨርሰው ምን እኔ ላንተ ብዬ ነው ምን እኔ ተጠቀማለሁ ምናምን የሚሉ እነዚህ አይነት ጭቅጭቆች እንደማይችል ደጋግመሽ እንዲያስታውስ መንገር ነውና ኢትስ ኦኬ ኖርማል ነው ያጋጥማል ምን ሆናል ደክሞሃል ምናምን ነው ማለት ያለበት ጥሩ የሆነ አፕሮች ያስፈልጋል ማለት ነው ከባል ጋር ጥሩ የሆነ ከዛ ጥሩ አርገሻለ ሞራሉ መተጠነቀቂ ከሆነ ጎበዝ እኔም ቤት በጣም ነው ማከብርሽ ከዛ ምን ማድረግ አለብሽ አዳምጪኝ አሁን በጣም የሚጠቅም ነገር ነግርሻለሁ ኖርማል ነው አልጋ ላይ ስትሆኑ ስትሳሳሙ ሴክስ ለማድረግ ጀምሩ እኔ ቶሎ ስለማልጨርስ ቶሎ እንዳትጨርስ አስተውል ምክንያቱም አንቺም ደግሞ እግርሽን ከመክፈትሽ ብልቱ ወደ ብልትሽ ከመግባቱ በፊት በጣም ስሜትሽ ከፍ ሲል ግልጽ የሆነ ነፃ መሆን አለብሽ አሁን ብለሽ ሳባርገሽ ወደ እግሮችሽ ማስገባት ያለብሽ ምትፈቅጂበት ታይም እንደዛ መሆን አለበት ምክንያቱም ስሜትሽ ከፍ ካለ ዋናው አላማችን ባይዘው ልንገራችሁ ያ ቆየ ችግሩ አይደለም የመርካት ነው እንድትረካ ነው እንዲቆይ የምትፈልገው እንጂ ውድድርም አይደለም የሚመዘገብ ሪከርድም የለም እንድትረካ ብቻ ነው የሚፈልገው ስለዚህ ሚስቱን ለማርካት ያንቺ አስተዋጽኦ እንደዚህ ግልጽ ሆነሽ ለኔ የምትነግሪኝ ከሆነ ያንቺ አስተዋጽኦ ያስፈልጋል ማለት ነው ምንድነው የምታረጊው ልክ ስሜትሽ ከፍ ሲል ሴክስ የማድረግ ሂደቱ ይጀምራል የዛኔ ቀድመሽም ልጨርሽ ትችያለሽ እሱ ከመርጨቱ